ቀረች ከህዋው ላይ ከጠረፍ ድንበሯ ምን ይሆን ፀሐይ ማፈሯ ምን ይሆን ጀንበር ማፈሯ ምን ይሆን ጀንበር ማፈሯ ቢሆንም እኮ አንተ ጥሩልኝ ሄዶ ለኔ ነው ደግሞ ውጭ የሚሄድን ፍላጎት ታውቂዋለሽ አንቺ ሄደሽ አባቴ ሞቶ ቤቱንም ሽጠሽ እኔ ከማን ጋር ልቀርልሽ ፈልገሽ ነው ቆይ እኔ እኮ እህቴ የሚሄደው ህይወታችንን እንድንለውጥ ነው የተሻለ ደረጃ ላይ ለመድረስ ነው ስትጨርሽኝ ማለት ነው ጨረሰሽኝ ምን ይሆን ፀሐይ ማፈሯ ምን ይሆን ጀንበር ማፈሯ እህቴ ላንቺ አይገባሽም እህቴ ለወደ ቤታችን እንሂድ ስትጨርሽኝ ማለት ነው ጨረሰሽኝ እንሂድ የትኛው ቤት ነው የምትይው ያኔሽ ተሸርሽው ቤት እኔ እኮ እህቴን ወደ እኔ መመለስ አቃተኝ እባክህ እርዳኝ ይሄን ጉዳይ ለምን ወይ ሌላ ሰው እንዲጨርስ አናደርግ ወይ በጣም ደስ ይለኛል አንድ ሰው አለ ልደውልለትና በቃ እሺ ቶሎ ደውልለት ወይ ቴክስት አድርግለት አንተ ለምዶ ስልክ ማታነሰው ደሞ አሪፍ ስራ ተገኝቶልሃል እሺ አንድ ከውጭ የመጣች ልጅ አለች ማለት ነው እህቷ እዚህ ጎዳና ሩፋኤል ልጅ ነው የምታድረው በቃ ስራው እሷን ወደ እህቷ መመለስ ነው ደሞ የሥራ ላንተ አይከብድም ቺክ አይደለች ፎለል ለማድረግ ነው ደሞ ብዙ ስራ ሰርቷል ምናምን ብያታለሁ እሺ እንዳታዋርደኝ ስማ ደሞ መላው የጋራ ነው እሺ በቼን ቀረጥፋለሁ ብትል ተፋጃናት በቃ ናቱሩ በልናና ሰክሰት እዚች ግሪኒየሯ ጫፍ ነው ያለን በቃ ይሄ ነው ስራው አዎ እንትን ልታገናኝ ነው እንዳያሳስብሽ ይሄ ጥርሴን ነቀልኩበት ስራ ነው እና ምን እሺ መነሳሽ የተወሰነች መላ ገፍተሪያ አረ ችግር የለውም አይ በቃ ዝም ብለሽ ያለችውን በቃ ያ እንዳያሳስብሽ ሲስተርሽ በቃ በእጃችን ናት እንመልሳታለን ገባሽ ትንሽ እሷ ነገር ስለሚከብድ መስለን ሆነን እብድ ሆነን ነው ሁለተኛ እህቴ እብድ እንዳትላት ሶሪ አይለምለኝ ሶሪ